ከኪሳችሁ አንድ ብር ሳታወጡ ብብታችሁ ስር ያለውን ጥቁረት እቤታችሁ ውስጥ በሚገኝ ነገር ብቻ እንዴት አድርጋችሁ ማስተካከል እንደምትችሉ ቀለል አድርጌ እነግራችኋለሁ። በነገራችሁ ላይ ይህ ጄኤስፒ ቢዩቲ ፋሽን የዩቲዩብ አካውንታችን ነው። ለማታውቁን ሰዎች ከ5 ዓመታት በላይ በቆዳው ዘርፍ እጅጉን የተዋጣለት የሚባል ቆንጆ ምርቶችን በማምጣት ለብዙ ደንበኞቻችን በማቅረብ እንታወቃለን። አሁንም የምነግራችሁ በቤታችሁ ቆንጆ የሆኑ ጠቃሚ የሆኑ ምክሮችን ልክ በዚህ መልኩ ስለቅ በቶሎ እንዲደርሳችሁ ይህንን አካውንት ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ደግሞ ስለሌላ እቤታችሁ የምታዘጋጁት ምን አይነት ነገሮችን ብሰራላችሁ ደስ እንደሚላችሁ ኮሜንት ላይ አስፍሩልኝ። ኮሜንታችሁን እያነበብኩኝ በነፃ እቤታችሁ ሆናችሁ የምታዘጋጁትን ለብጉር ሊሆን ይችላል፣ ለማዲያት ሊሆን ይችላል፣ ለጥቋቁር ነጠብጣብ ሊሆን ይችላል፣ እንዲሁም ደግሞ ለፀጉራችሁ እድገት ሊሆን ይችላል፣ ለጺም ሊሆን ይችላል፣ ለተለያዩ ነገሮች ለምትፈልጓቸው ነገሮች በነፃ ምን እንስራ ወይም ደግሞ ምን እናዘጋጅ የሚለውን ነገር ብትጠይቁኝ በነፃነትና በነፃ እንደዚሁ እነግራችኋለሁ። እንዲሁም ደግሞ የሚሸጡ ፕሮዳክቶችም ሲኖሩ እዚሁ ላይ አፕዴት አድርጋችኋለሁ ማለት ነው። ወደ ቪዲዮ የመጀመሪያ ማዘጋጀት ያለባችሁ እሱን ከመናገሬ በፊት ሁላችሁም ይሄንን አካውንት እንደ አዲስ ስለሆነ ቪዲዮ እየሰራ ያለሁትኝ ሰብስክራይብ እንዲሁም ደግሞ ላይክ ብታደርጉልኝ ደስ ይለኛል። በጣም አመሰግናለሁ። የመጀመሪያ ማዘጋጀት ያለባችሁ ቡና፣ ሎሚና እቤታችሁ ማር ካለ 2 ማንኪያ ማር ታዘጋጃላችሁ። የመጀመሪያ ወደ አሰራሩ ስገባላችሁ ያው ሎሚ እንደምታውቁት በባዶ ራሱ አንደር አርማችሁ ላይ ለሽታ ለአንቲ ፐርስፒሪየንት እንዲሆናችሁ ወይም ደግሞ አንቲ ፈንጋል ስለሆነ በቀላሉ በተፈጥሯዊ መንገድ የብብታችሁን ጠረን ለመቀየር ወይም ደግሞ ለማስተካከል እንዲሁም ደግሞ ብብታችሁ ላይ ስር የሚገኘውን ላባችሁን ለማድረግ በተፈጥሮም እንዲሁ ስለሚመከር በጣም ብዙዎቻችሁ እንደምትጠቀሙት የታወቀ ነው። ታዲያ ይሄንን ቢያንስ ለ3 ማንኪያ የሚሆን ማለት ነው በደንብ አድርጋችሁ አንድ እቃ ላይ በደንብ ትጨምቃላችሁ። ከዛ በመቀጠል ቡና ቢያንስ 2 ማንኪያ ቡና ራሱ ካዘጋጃችሁ በቂ ነው። ከዛ በመቀጠል ማሩን 2 ማንኪያ የሚሆን ማር ትጨምሩበታላችሁ። በነገራችን ላይ ማር ራሱ በጣም የተመሰከረለት እንዲሁ ፊታችን ራሱ ብንቀባው አንቲ ባክቴሪያ ስለሆነ ለቆዳችን ብዙ ነገሮችን ሽታውን እንዲሁም ደግሞ አንቲ ፐርስፒሪየንት ቅድም የነገርኳችሁን ከሎሚው ጋር አንድ ላይ ሲሆን እጅጉን የሚገርም ቆንጆ ኦዶር ማጥፊያ እንዲሁም ደግሞ ባክቴሪያ ማጥፊያ ስለሚሆን በቀላሉ እነዚህን ነገሮች አንድ ላይ ሶስቱን ማለት ነው ቡና ያው እንደምታውቁት ቡና በውስጡ ብራይት የማድረግ ቆዳን የማንጣት አይነት ባህሪ ስላለው በቀላሉ እሱን ራሱ ብቻውን ራሱ ብትጠቀሙ ለቆዳችሁ ብዙ አይነት ጥቅሞች እንደሚሰጥ ይታወቃል። እነዚህ 3 ነገሮች ታዲያ አንድ ላይ ስትደባለቋቸው ደግሞ የሚገርም ለውጥ ነው የምታገኙት። ታዲያ እነዚህ 3 ነገሮችን በደንብ አድርጋችሁ ከበጠበጣችሁ በኋላ ብዙ ጊዜ በነገራችን ላይ ቲክቶክ ላይ የምጠየቃቸው ጥያቄዎች አሉ። እነዛም ጥያቄዎች ምንድን ናቸው? ለምን ያክል ጊዜ አንድ ጊዜ ሰራ ነው ምን ያክል ጊዜ ይጠቅመናል ብላችሁ ለምትጠይቁኝ ሰዎች አንድ ጊዜ የሰራችሁትን እነዚህ ነገሮች የሚበላሹ ነገሮች ስላልሆኑ ቀዝቀዝ ያለ ቦታ ላይ ብታስቀምጡ ቢያንስ በ3 ቀን አንድ ጊዜ ብትቀይራቸው እነዚህን ነገሮች ያለምንም ችግር መጠቀም ትችላላችሁ ማለት ነው። ታዲያ እነዚህ 3 ነገሮች በደንብ አድርጋችሁ ከቀላቀላችሁና ሚክስ ካደረጋችሁ በኋላ አንደር አርማችሁ ላይ በደንብ በመቀባት በደንብ ማሳጅ ማድረግ ነው። ይሄም ደግሞ ለምንድን ነው እሱ የሚጠቅማችሁ? ቆዳችሁ ስር በደንብ አድርጎ እንዲሰርግና ውጤት እንዲያመጣ ያደርጋል። ይሄንን የምታደርጉት በሳምንት ቢያንስ 3 ቀን ብታደርጉ በአንድ ወርና ከ2 ሳምንት ጊዜ ጀምሮ ውጤቱን ማግኘት ትችላላችሁ። በደንብ ማሳጅ አድርጋችሁ 30 ደቂቃ ያክል ካቆያችሁት በኋላ መታጠብ ነው። ይሄም በተደጋጋሚ ለ2 ቀናት ለ2 ወራት ብታደርጉ በአጭር ጊዜ ውስጥ ማለትም የየሰው ውጤት ስለሚለይ ከ2 ሳምንት ጀምሮ እስከ 2 ወር ባለው ጊዜ ውስጥ በደንብ አድርጎ ጽድት ማለት ይችላል። ከእናንተ የሚጠበቀው ሁል ጊዜ የዕለት ተዕለት እንቅስቃሴያችሁ ላይ ጠዋት ላይ ወይም ደግሞ ማታ ከመተኛታችሁ በፊት ይሄንን ሁል ጊዜ ብታደርጉ በአጭር ጊዜ ውስጥ አንደር አርማችሁ ላይ ያለውን ኦዶሩን ጭምር ያጠፋል። ማለትም ሽታ ካለው በተለይ እሱንም ማጥፋት ስለሚችል በእርግጠኝነት ትወዱታላችሁ። እንደዚህ አይነት ነገር ደግሞ በተደጋጋሚ እንድሰራላችሁ የምትፈልጉ ሰዎች ካላችሁ ቅድም እንደነገርኳችሁ ኮሜንት ላይ ምን እንድሰራላችሁ የምትፈልጉትን ነገር አስቀምጡልኝ። እኔም ደግሞ እሱን አይቼ እሰራላችኋለሁ ማለት ነው። በጣም የምወዳችሁ ሁላችሁን ይህንን የጄኤስፒ ፋሽን የቲክቶክ አካውንት ይቅርታ የዩቲዩብ አካውንት
ሰብስክራይብ ማድረጋችሁን እንዳትረሱ። ያው የዩቲዩብ ቻናሌ ለረጅም ጊዜ ስላልሰራበት አሁን ደግሞ የተለያዩ ቪዲዮዎችን በዚህ መልኩ ማቅረብ ስለጀመርኩኝ እናንተም እንድታበረታቱኝ ስል በትልቅ ትህትና ጠይቃለሁ። በጣም ነው የምወዳችሁ። ሰናይ ጊዜ ይሁንላችሁ።